በቅድሚያም ጦርነቱ አድማሱን እያሰፋ ነው። በመካከለኛው ምስራቅ እጅግ ደም አፋሳሽ በሆነ መልኩ በቀጠለው ጦርነት ኢራን ለመጀመሪያ ጊዜ ሊባኖስን መደብደቧ ተሰምቷል። የኢራን አምባሳደር መሐመድ ሬዛ ረውፍ ሸይባኒ ከቤሩት እንዲባረሩ መወሰኑን ተከትሎ ከኢራን የተተኮሱ ግዙፍ ባላስቲክ ሚሳኤሎች የሊባኖስን የባህር ዳርቻ ከተሞች መምታታቸው ተዘግቧል። ቀደም ሲል ሚሳኤሉ በአየር ላይ መክሸፉ ቢነገርም አዳዲስ መረጃዎች ከቤሩት እንደሚያመለክቱት በቤሩት ሰሜናዊ ክፍል በምትገኘው ሳሄል አልአልማ በተባለች ከተማ ላይ ከፍተኛ ጉዳት ማድረሱን ተረጋግጧል። የሊባኖስ የውጭ ጉዳይ ሚኒስትር የሱፍ ራጊ አምባሳደሩ እስከ መጋቢት 29 ድረስ ሀገሪቱን ለቀው እንዲወጡ የወሰኑ ሲሆን ኢራን ዲፕሎማሲያዊ ደንቦችን ጥሳለች በሚል የሊባኖስ አምባሳደር ከቴህራን ተጠርተዋል። የባህረ ሰላጤውን ሀገራት ዲፕሎማቶች ኢራንን ልጓም የሌለው ፈረስ ሲሉ የገለጿት ሲሆን ሌላ የአረብ ሀገርን ማጥቃት ቀይ መስመርን መሻገር እንደሆነ እንደማይታገሱ እያስጠነቀቁ ነው። በመጋቢት ወር መጀመሪያ ላይ በአሜሪካና በእስራኤል የተጀመረው ግጭትን ተከትሎ ኢራን ጥቃት የፈጸመችባቸው ቀጠናዊ ሀገራት ቁጥር ሊባኖስን ጨምሮ አሁን ወደ 13 ደርሷል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የሊባኖስ የኢራንን አምባሳደር ከሀገሯ ማባረሯ ውሳኔ ደፋር እርምጃ፣ ጥሩ ውሳኔ ሲሉ አወድሰውታል። በሌላ በኩል ሳውዲ አረቢያና የተባበሩት አረብ ኤምሬትስ በኢነርጂ ተቋሞቻቸው ላይ በአየር ማረፊያዎቻቸው ላይ እየተሰነዘረ ያለውን ጥቃት ትዕግስታቸውን እንዳስጨረሳቸው ብሉምበርግ የዘገበ ሲሆን ኢራን ወሳኝ የሆኑ መሰረተ ልማቶችን ኢላማ ማድረጓን የምትቀጥል ከሆነ ሁለቱ ሀገራት በቀጣይ ቀናት እስራኤልና አሜሪካ በሚመሩት ወታደራዊ ጥቃትም ጣልቃ ገብተው እንደሚቀላቀሉና ኢራንን ወደ ማጥቃት እንደሚሄዱ ተዘግቧል። ስለ ድርድር የሚናገሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የታጠቁ በርካታ ወታደሮቻቸውን ወደ መካከለኛው ምስራቅ ተጨማሪ ኃይል ልከዋል። ይህንን ተከትሎ የእግረኛ ሰራዊት በኢራን ላይ ሊያዘምቱ ይችላሉ የሚለው ሀሳብ በሰፊው መንሰራፋቱን ተከትሎ ከኢራን ማምሻውን በወጣው መረጃ እንደተሰማው ኢራን የባህሬንንና የተባበሩት አረብ ኤምሬትስን የባህር ዳርቻዎችን በእግረኛ ሰራዊት ወራ ለመያዝ ዝግጁ መሆኗ ተነግሯል። በኢራን ብሔራዊ ቴሌቪዥን ምሽቱን የቀረቡ የኢራን የደህንነት ተንታኝ አሜሪካ ማንኛውንም አይነት ስህተት የምትፈጽም ከሆነና እግረኛ ሰራዊቷን ወደ ኢራን ለማስገባት ብትሞክር የኢራን የደህንነት ኃይሎችና የኢራን የወታደሮች የባህሬንና የተባበሩት አረብ ኤምሬትስን የባህር ዳርቻዎችን የመቆጣጠር ሙሉ አቅምና ዝግጁነት እንዳላቸው አስታውቀው የኢራን የእግረኛ ሰራዊት ሁኔታውን በተጠንቀቅ ቆመው እየተጠባበቁ ነው ብለዋል። የባህር ዳርቻዎችን የመያዝ እቅድም በቀጠናው ያለውን የንግድና የጸጥታ ሁኔታ ከባድ አደጋ ላይ እንደሚጥለውና ማንም ኢራንን አጥቅቶ በሰላም በቀጠናው ላይ መተኛት እንደማይችል ውሎ ሲያድር ያየዋልም ብለዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ቴህራን በአካባቢው ያለውን የአሜሪካ ወታደራዊ እንቅስቃሴ በተለይም ደግሞ የአሜሪካ የምድር ጦር ሰራዊትን በቅርበት ሁኔታውን እየተከታተለች እንደሆነ ገልጸዋል። ሀገራችንን ለመከላከል ያለንን ቁርጠኝነት አትፈትኑ ሲሉ ማህበራዊ ትስስር ገጻቸው ጽፈዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ እንደዘገበው ደግሞ ፔንታጎን ከ82ኛው የአየር ወለድ ክፍል የምድር ጦርና እዙን ጨምሮ ወታደሮችን ወደ ስፍራው እንደሚልክ ይጠበቃል ተብሏል። ያልተረጋገጡ ናቸው የተባሉ ሪፖርቶች የትራምፕ አስተዳደር ጋሊባፍን እንደ ሁነኛ አጋርና ምናልባትም የወደፊት የሀገሪቱ መሪ አድርጎ ይመለከታቸዋል የሚሉ ሪፖርቶች በስፋት እየወጡ ይገኛሉ። በተያያዘ ዜና ድርድርን በተመለከተ የሚነዙ ወሬዎች ትክክል እንዳልሆኑ ኢራን ዛሬ አመሻሹም ባወጣችው ተጨማሪ መግለጫ ገልጻለች። በኢራንና በአሜሪካ መካከል የተካሄደ ድርድር እስካሁን ድረስ የለም ሲሉ የኢራኑ አምባሳደር አስተባብለዋል። በፓኪስታን የኢራን አምባሳደር ሬዛ አሚሪ በሀገራቸውና በአሜሪካ መካከል ምንም አይነት ድርድር እንዳልተደረገ ለኢራን መንግስት የዜና ወኪል ተናግረዋል። አምባሳደሩ ኢራን ከአሜሪካ ጋር ምንም አይነት ቀጥተኛ ያልሆነ ድርድር እንዳልተካሄደና ኢርና ለተባለው የሀገሪቱ የዜና ወኪል በሰጡት መግለጫ ድርድር ወደፊትም ይካሄዳል ብዬ አላስብም ብለዋል። በሌላ በኩልም ፕሬዝዳንት ትራምፕ ለኢራን ባለስልጣናት የድርድር እቅዳቸውን መላካቸውን እየገለጹ ባለበት ጊዜ ኢራን በአሜሪካ ላይ ምንም አይነት እምነት እንደሌላትና ለመደራደርም ፍላጎት እንደሌላት እየገለጸች ነው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ለህንዱ ጋዜጣ ኢንዲያን ቱዴይ ዛሬ አመሻሹን በሰጡት ቃለ ምልልስ ማንም በአሜሪካ ዲፕሎማሲ ላይ እምነት ሊጥል ከእንግዲህ አይችልም በማለት ያላቸውን ጥርጣሬ ገልጸዋል። ጨምረውም የአሜሪካን ዲፕሎማሲ በተመለከተ ኢራን በጣም መጥፎ ልምድን
ነው ያላት በማለት በ9 ወራት ውስጥ ድርድሮች እየተካሄዱ 2 ጊዜ ጥቃት እንደተፈጸመባቸው በማብራራት ድርጊቱ የዲፕሎማሲ ክህደት ነው፣ ስለዚህ ከዚህ በኋላ ጠረጴዛ ዘርግተን የመቀመጡ ነገር ከአሜሪካ ጋር አሳሳቢ ነው ብለዋል። ቃል አቀባዩ እንዲሁም በአሜሪካና በኢራን መካከል እየተካሄደ ያለ ድርድር ፈጽሞ የለም በማለት አጽንኦት በመስጠት አስተባብለው በአሁኑ ጊዜ የኢራን ጦር ኃይሎች ትኩረታቸውን ያደረጉት የኢራንን ግዛት በመከላከል ላይ ነው ትኩረት ያደረጉት ብለዋል። አንድ ወር ሊሞላው የተቃረበው አሜሪካና እስራኤል በኢራን ላይ የሚያካሂዱት ጦርነትን ለማብቃት ፕሬዝዳንት ትራምፕ የ5 ቀናት የጊዜ ገደብ አስቀምጠው የድርድሩን ነጥቦች ማቅረባቸውን ገልጸዋል። እስካሁን ግን ከኢራን በኩል ስለ ድርድሩ በይፋ የሚታወቅ ነገር እንደሌለም እየተገለጸ ይገኛል። ይህ በዚህ እንዳለ ድርድሩን በይፋ ከመጀመሪያም ያልደገፈችው እስራኤል እንዳለችው ከሆነ አመሻሹን ፈጽሞ ይህ ድርድር እንደማትደግፈውና ይህ ድርድርም በኢራን በኩል ተቀባይነት እንደማይኖረው ገልጻለች። የእስራኤል ኢኮኖሚ ሚኒስትር ኒር ባራካት ምሽቱን ለመገናኛ ብዙሃን እንደተናገሩት ከሆነ በወረቀት ላይ ውብ የሆነ እቅድ ነው ፕሬዝዳንት ዶናልድ ጄ ትራምፕ የላኩት፣ ምናልባትም ተግባራዊ የሚሆን ከሆነ ግን ዋስትና ያስፈልጋል ብለዋል። አክለውም የኢራን አስተዳደር ይህንን አይቀበለውም፣ አይዋጥለትም በማለት ገልጸው ይህ ፈጽሞ ሊሆን የማይችል ነው፣ ስለዚህም ኢራን በተፋጠነ ሁኔታ ከባድ የሆነ ድቆሳ ሊያርፍባት ይገባል ብለዋል። እነርሱ ነጭ ባንዲራ ካውለበለቡ ወይም ስምምነቱን ከፈረሙና ለዚያ ተገዢ ሆነው ነገ ወደ ግባችን ከደረስን ወይም የኢራን መንግስት ላይ ተጨማሪ ድብደባዎችን ማድረግ ካስፈለገን እኔ እንደማምነው ፕሬዝዳንት ትራምፕ ያቀዱትን ጨምሮ በእነዚህ ግቦች ላይ ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ ወጥ አቋም እንዳላቸው አምናለሁ እና እነሱም በአንድ ወይም በሌላ መንገድ እናሳካቸዋለን በማለት ገልጸዋል። በአንድ በኩል ምናልባትም ትራምፕ ንግግሮችን እያስጀመሩ ይሆናል፣ ነገር ግን ወደ ቀጠናው ወታደሮችን እያመጡም ነው እና ለኢራን ህዝብ ይህንን ስንል ከልባችን ነው እያሏቸው ሊሆን ይችላል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እየተደራደርን ነው ቢሉም እጅግ በርካታ ቁጥር ያለው የአሜሪካ ሰራዊት አሁንም ወደ ቀጠናው መትመሙ በርካቶችን ፍርሃት ላይ ጥሏል። ኢራን ጥቃቷን ዛሬም አጠናክራ የቀጠለች ሲሆን በእስራኤል፣ በተባበሩት አረብ ኤምሬትስ፣ በኳታር፣ በኩዌትና በባህሬን ከፍተኛ የሚሳኤል ጥቃት በዛሬው ዕለት ፈጽማለች። ይህንን ተከትሎ የአረቡ ሀገራት የመጨረሻ ትዕግስታቸው እያለቀ እንደሆነ ከመግለጽም ባሻገር ለመዝመት እያቆበቆቡ ባለበት ሰዓት የአረብ ሀገራቱን ከነዳጅ በላይ የሚያስጨንቃቸው የውሃ ጉዳይ ነው ሲል ቢቢሲ ሁኔታውን በሰፊው አስቀምጦታል። የመካከለኛው ምስራቅ ጦርነት ከነዳጅ ሀብት ጋር ሊያያዝ እንደሚችል የሚገመት ጉዳይ ነው የውሃ ጉዳይ። አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት እየተስፋፋ መሄዱን ተከትሎ ውሃም ሌላኛው የግጭቱ ማዕከል ሊሆን እንደሚችል የተነገረ ሲሆን የአረብ ሀገራቱ ሌላኛው ስስብልታቸው ይሄ ነው ብለዋል። ከዓለም አቀፉ ታዳሽ የንጹህ ውሃ ውስጥ የባህረ ሰላጤው ሀገራት ድርሻ 2% ብቻ ነው። በተለይም ከ1950ዎቹ የነዳጅ ኢንዱስትሪ አብዮት በኋላ በክልሉ በተፈጠረው ጫና ምክንያት ጨዋማ ውሃ እያጣሩ ይጠቀማሉ ለመጠጥ። እንደ ፈረንሳይ ዓለም አቀፍ ግንኙነት ተቋም ገለጻ 90% የሚሆነው የኩዌት ውሃ ከጨዋማ የውቅያኖስ ውሃ ማጣሪያ እየተደረገበት የሚጠጣ ነው። የኦማን 86%፣ የሳውዲ አረቢያ 70% እና የተባበሩት አረብ ኤሚሬትሶች 42% ነው ውቅያኖሱን ውሃ እያጣሩ የሚጠጡት። በ2021 ወደ ባህረ ሰላጤው ከነዚህ የጨዋማ ውሃ ማጣሪያ ፋብሪካዎች የሚገኘው አጠቃላይ ዕለታዊ የምርት መጠን ከ20 ሚሊዮን ሜትር ኪዩቢክ በላይ ሆኗል። ይሁን እንጂ ይህም በቀን 8000 የኦሎምፒክ የመዋኛ ገንዳዎችን መምሏት የሚያስችል ሲሆን በኦማን የአካባቢ የአሳና የውሃ ሳይንስ ማዕከል ባልደረባ የሆኑት ዶክተር ዊል ለሉኩዌን በበኩላቸው ለቢቢሲ ኒውስ ዴይ ፕሮግራም ሲናገሩ የአረብ ሀገራቱ ይህ የውሃ ማጣሪያቸው ከተመታ እጅግ በጣም ከፍተኛ ጥም በአረብ ሀገራቱ ላይ እንደሚነግስ ያብራራሉ። የባህረ ሰላጤው የግብርናና የምግብ ምርት በጨዋማ ውሃ ላይ የተመሰረተ ነው። ስለዚህም ምክንያቱም በተለምዶ ለመስኖ የሚውለው የከርሰ ምድር ውሃ ክምችት በከፍተኛ ሁኔታ መቀነሱንም ገልጸዋል። እናም ይህ ከፍተኛ ጥገኝነት የውሃ መሰረተ ልማትን ስትራቴጂካዊ ተጋላጭነት ያደርገዋል ይላሉ። ለዚህም ነው አሜሪካም ሆነች ኢራን ለማጥቃት ፍላጎት ያላቸው የሚመስሉት። ተንታኞች የኢራንን አካሄድ ወደ ጎን ማስፋፋት ሲሉ ይገልጹታል። ይህም ግጭቱም በቀጥታ ከአሜሪካና ከእስራኤል ጋር ከመቀጠል ወደ ሌሎች የአረብ ሀገራት ጭምር በማስፋፋት አሜሪካን የሚደግፉ የአሜሪካ የጦር ሰፈር በግዛታቸው ያሉትን ሁሉም በመደብደብና በውሃ ነገ በጥም እገላችኋለሁ በሚለው ዛቻ
ጦርነቱን በከፍተኛ ሁኔታ አደገኛ እንዲሆን አድርገዋለች። የባህረ ሰላጤው መንግስታት የውሃ መሰረተ ልማታቸው ጥቃት እየደረሰበት ነው ብለው ካመኑ ጦርነቱን ለማስቆም አሜሪካ ላይ ጫና ሊያሳድሩ እንደሚችሉ በኢራን በኩል በሰፊው ይታመናል ሲሉ በኳታር የሚገኘው የሰሜን ምዕራብ ዩኒቨርሲቲ ፕሮፌሰር ማርክ ኦውን ለቢቢሲ ተናግረዋል። የኢራን ጥቃቶችም ድንጋጤን ለመፍጠር ያለመ ሲሆኑ ይህም ደግሞ ሲቪሎችን መቆየት ወይም መሸሽ አለመቻላቸው ላይ ከባድ ተጽዕኖ ያሳድራልን ብለዋል። ኢራን በቀጥታ የጨዋማ ውሃ ማጣሪያ ፋብሪካዎችን መታለች ስትል ባህሬን ከሳታለች። ኢራን በበኩሏ ቀደም ብላ የአሜሪካ ጥቃት በሆርሙዝ ወሽመጥ በኩል በሚገኘው ቄሽም ደሴት የሚገኝ የውሃ ተቋምን መጎዳቱን ገልጻለች። ኢራን አቋሜ አንድ ነው፣ ያጠቃችሁኝን መልሼ አጠቃለሁ፣ የምምረው ቦታ አይኖርም ስትል ገልጻለች። የተባበሩት አረብ ኤምሬትሱ የዱባዩ የጀበል አሊ ወደብ ላይ የተሰነዘሩ የኢራን ጥቃቶችም በዓለም ላይ ካሉት ትልልቅ የጨዋማ ውሃ ማጣሪያ ማዕከላት አንዱ አቅራቢያ እንደተሰነዘረ ይታሰባል። እንዲሁም በተባበሩት አረብ ኤምሬትስ በሚገኘው ፉጃይራ ኤፍ1 የግል የውሃና የኃይል ማመንጫ አቅራቢያ የእሳት አደጋ ሪፖርት መደረጉም ከባድ ጥርጣሬ ፈጥሯል። ባለስልጣናት ፋብሪካው ስራ መቀጠሉን ገልጸዋል። የኩዌቱ ዶሃ ዌስት ማጣሪያም በአቅራቢያው በሚገኙ የወደብ ጥቃቶች ወይም በድሮን ጥቃቶች ምክንያት ጉዳት እንደደረሰበትም ተዘግቧል። ይህ የበለጠ ምልክት ሰጪ አካሄድ ነው ሲሉም የተባበሩት መንግስታት ድርጅት የውሃ የአካባቢና የጤና ዩኒቨርሲቲ ተቋም ኃላፊ የሆኑት ፕሮፌሰር ካሼ ማዳኒ ለቢቢሲ ወርልድ ኒውስ ነግረውታል። ኢራን የምትወስዳቸው ማናቸውንም እርምጃዎች በራሷ ላይ ለሚሰነዘሩ ጥቃቶች ተገቢ ምላሽ አድርጋ ታቀርበዋለች። በተለይም የባህሬን ጥቃቶች በቄሽም ደሴት ላይ ለተፈጸመው ጥቃት የበቀል እርምጃ አድርገዋለችም ተብሏል። ተንታኞች እንደሚገልጹት ከሆነ ኢራን ይህንን የውሃ ማጣሪያዎች ከዚህ በላይ ከፍተኛ ጉዳት ብታደርስበት የአረብ ሀገራቱ በረጅም ዓመታት ውስጥ አይተውት የማያውቁት መልኩ የውሃ መቋረጥ እንደሚገጥማቸውና ለሚጠጡት ውሃ ጭምር ከባድ ችግር እንደሚገጥማቸው ይናገራሉ። ኢራን የሲቪል መሰረተ ልማቶች ከተጠቁ የምምረው የሲቪል መሰረተ ልማት አይኖርም በማለት ስትገልጽና ስታስጠነቅቅ ቆይታለች። ህጉ የሲቪል መሰረተ ልማቶችን ማጥቃት እንደማይቻል የጦርነት ህግ ይገልጻል። ነገር ግን ኢራን አልጀመረችውም። እነሱ ባጠቁን ልክ ነው እኛ እያጠቃናቸው ያለ ነው በማለት የገለጹት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሁንም ቢሆን ለሚሰነዘርብን ጥቃት የመከላከል ተመጣጣኝ ምላሽ እንወስዳለን ብለዋል። ኢራን በተመሳሳይ በውሃ ማጣሪያዎቿ ላይ ከፍተኛ ጉዳት እየደረሰባት እንደሆነ ስትገልጽ ይህንን ተከትሎ ማጣሪያዎቿ ከዚህ በላይ ከተመቱም በከፍተኛ ሁኔታ ለውሃ ጥም እንደምትጋለጥ ብትገልጽም የውሃ ጥሙ ግን በተለይም በመካከለኛው ምስራቅ ይከፋል። ተንታኞች ይህንን ሲገልጹ የአረብ ሀገራቱ የውቅያኖስን ውሃ እያጣሩ የሚጠጡ ሲሆን ኢራን ግን የተፈጥሮ ወንዞች በሰፊው አላት። ጥቂት ማጣሪያዎች ብቻ ትፈልጋለች። እነዚህ ማጣሪያዎች እየተመቱባት ቢሆንም አሁንም ግን ጥሙን መቋቋም ትችላለች። የአረብ ሀገራቱ ግን የውቅያኖስን ውሃ ማጣራት ከፍተኛ መሰረተ ልማት የሚጠይቅ በመሆኑ ከተመታባቸው ከባድ የሆነ መዘዝ ያመጣባቸዋል ባይ ናቸው። ዋና ዋና የሚባሉ የውሃ ማጠራቀሚያዎች ከመጠን በላይ ተጎድተዋል። ጦርነቱ የመካከለኛው ምስራቅ የውሃ አቅርቦት ምን ያክል ደካማ እንደሆነ ያሳያል ሲሉ ተንታኞች የገለጹ ሲሆን የግጭቱን አቅጣጫና ቆይታ እንዴት ሊቀይሩ እንደሚችሉ ያሳያሉ። አካባቢያዊ ጫናዎች እንደ ነዳጅና ጋዝ ክምችት ካሉ ነገሮች ጋር በጋራ በመሆን ግጭቱ የውሃ ጉዳይም በከፍተኛ ሁኔታ አሳሳቢ እንዲሆን አድርጎታል ተብሏል። በክልል ውስጥ የወደፊት ሊኖሩ የሚችሉ ግጭቶችን የሚወስኑ በነዳጅ ቧንቧና በነዳጅ ጫኝ መርከቦች ላይ ብቻ ሳይሆን በወንዞች፣ በውሃ ማጠራቀሚያዎችና በጨዋማ ውሃ ማጣሪያ ፋብሪካዎችም ጭምር ይሆናልም ተብሏል። በዚህ ግጭትና ከዚህ በኋላ ውሃ ከነዳጅ የበለጠ ዋነኛ ጉዳይ ሊሆን እንደሚችልም ተዘግቧል። በመጨረሻም በመካከለኛው ምስራቅ ጦርነት እስካሁን የሞቱ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ እንደሆነ ተዘግቧል። በመካከለኛው ምስራቅ ጦርነት የሞቱ ሰዎች ምን ያህል እንደሆኑ ከገለልተኛ ወገን እስካሁን ማጣራት ባይቻልም በአጠቃላይ ግን የሟቾች ቁጥር ከ4500 በላይ ማለፉ ተነግሯል። ከፍተኛ ቁጥር ያላቸው ሰዎች የተገደሉት በኢራን ሲሆን መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ቡድን እስካሁን ድረስ 3291 ሰዎች በኢራን ውስጥ መሞታቸውና ከነዚያ መካከል 1455 ሰላማዊ ዜጎች መሆናቸውን አስታውቋል። እስራኤል በሄዝቦላ መሰረተ ልማቶች ላይ ጥቃት እየፈጸመች ባለችባት ሊባኖስ ደግሞ
የ1072 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። የኢራቅ ባለስልጣናት ደግሞ 81 ሰዎች መገደላቸውንና አብዛኞቹም ከኢራን ጋር ግንኙነት ያለው የሃቬድ አል-ሻቢ አባላት መሆናቸውን ይገልጻሉ። በእስራኤል በሚሳኤል ጥቃት ምክንያት 18 ሰዎች እስካሁን መገደላቸው ተዘግቧል። አሜሪካ 13 ወታደሮቿ እስካሁን መሞታቸውን ስታስታውቅ 6ቱ የሞቱት ነዳጅ የሚሞላ አውሮፕላን በኢራቅ በመከስከሱ እንደሆነ ተገልጿል። በኳታር ደግሞ በመደበኛ ስምሪት ላይ የነበረ ሄሊኮፕተር ተከስክሶ 7 ሰዎች መሞታቸውን የሀገሪቱ መከላከያ ሰራዊት አስታውቋል። የተባበሩት አረብ ኤምሬትስ መከላከያ ሚኒስትር እስካሁን 9 ሰዎች መሞታቸውን ሲገልጽ፣ ኩዌት ደግሞ 2 የሀገር ውስጥ ሚኒስትር ባልደረቦች እና 2 ወታደሮችን ጨምሮ 6 ሰዎች መሞታቸው ተዘግቧል። በሶሪያ በተፈጸመ ጥቃት 4 ሰዎች ሲሞቱ በዌስት ባንክ 4፣ በባህሬን 2፣ በኦማን 2 እንዲሁም በሳዑዲ አረቢያ 2 ሰዎች መገደላቸው ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።